ጉዳዩ አንተን አለማመን አይደለም። ሄሊኒ እኮ እወድሻለሁ፣ ግን ይሄን ያህል ጊዜ አብረን ሆነን አሁንም ከጋብቻ በፊት አይሆንም ስትኝ እኔ እንደማታምኚኝ ነው የሚሰማኝ። ዮኒያ ጉዳዩ አንተን አለማመን አይደለም። መውደዴ አልጠፋ፣ ግን እኔነቴን እንድቀይር የሚያስገድደኝ ከሆነ ያ ፍቅር ሳይሆን መስዋዕትነት ነው። ማለት መፍትሄ የለንም። መንገዳችን እዚህ ጋር ያበቃል። ሰላም ውድ የቻናላችን ተከታታዮች፣ እኔ ይወባላለሁ። አሁን በጣም ያሳዘነኝን አንድ ታሪክ ቴሌግራም ቦታችን ላይ ተላከ ነውና እሱን ታካፍላችሁ እስኪ ሼር ላድርጋችሁና እስኪ እንሂድ ወደ ታሪኩ። እሺ ታሪኩ ይሄ ነው። ሪሌሽንሺፕ ይላል። ሃይ ቦይፍሬንድ ነበረኝና we break up 10 months before he is my first love። የመጀመሪያ ፍቅረኛዬ ነው። ከ10 ወር በፊት ተለያይተናል። በጣም የሚረዳኝ ሰው ነበርና ከሱ በኋላ ከማንም ጋር ማውራት ሁሉ አልቻልኩም። still I'm healing process። እስካሁን የማገገም ሁኔታ ላይ ነው ያለሁት። አብረን ነው የምንማረው። በዚህ ዓመት ግራጁዌት እናደርጋለን። የተለያየ ነው ከትዳር በፊት ሴክስ ማድረግ ስላልፈለግኩ ነው እና ከ10 ወር በኋላ የሱ ፍሬንድ አወራኝ ሊያስታርቀ እንደሚፈልግና እሱ ስለኔ ያወራውን ስክሪንሾት ላከልኝ ከሌላ መልመድ እንዳልቻለ እና እንደናፈቁት አይነት ነገር። ከዛ አስብበታለሁ አልኩት። ልጁ አወራኝ፣ ግን he is still ሐሳቡን አልቀየረም። ባናወራ ይሻላል እንደዚህ ከሆነ አልኩት። ግን still love him and I see him every day። እስካሁን አፈቅረዋለሁ። ሁልጊዜም እንገናኛለን ክላስ ውስጥ። ውሳኔ ትክክል እንደሆነ አውቃለሁ፣ ግን ወደፊት ሌላ ሰው ማፍቀር የምችል አይመስለኝም። ምን ትመክሩኛላችሁ? ይላል ታሪኩ። ጉዳዩ አንተን አለማመን አይደለም። ሄሊኒ እኮ እወድሻለሁ፣ ግን እስኪ ኮሜንቶቹን እናያቸው። እሺ ታሪኩ ይሄ ነው። ኮሜንቶቹን እናያቸዋለን። እናንተ የተሰማችሁን ሀሳብ መስጠትበት ደስ ይለኛል እና ይመቻችሁ።